The Voice of America. ከፓርቲ ኃላፊነት የተነሱት የኦሮሞ ሕዝብ ዲሞክራሲያዊ ሊቀመንበር አቶ ሙክታር ከድርና ምክትላቸው ወይዘሮ አስቴር ማሞ በስራ አስፈጻሚ ኮሚቴ አባልነት እንደሚቀጥሉ ተገልጿል። የኦህዴድ ማዕከላዊ ኮሚቴ በድጋሚ እንደገለጸው ሁለቱ አመራሮች የተነሱት በራሳቸው ጥያቄ ነው። ማዕከላዊ ኮሚቴው በኦሮሚያ ክልል ስለጠፋው የሰው ሕይወትና ንብረት መውደም የተሰማውን ጥልቅ ሐዘን መግለጹንም ዛሬ ባወጣው መግለጫ አመልክቷል። እስክንድር ፍሬው ተከታዩን ይዟል። ከኢህአዴግ አባል ድርጅቶች አንዱ የሆነው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ዛሬ ያወጣው መግለጫ በኦሮሚያ ክልል አመጣው ያላቸውን ስኬቶች የዘረዘረበት፣ ችግሮችንም የጠቀሰበት ነው። ችግሮቹን ለመፍታት ከምንጊዜውም በላይ እንደሚሰራም አስታውቋል። እነዚህኑ ችግሮች በመጠቀም የጸረ ሰላም ኃይሎች ባናፈሱት አሉባልታ የጸጥታ ችግር መከሰቱንም አስታውሷል። በዚህ ምክንያት ለጠፋው የሰው ሕይወትና የንብረት መውደም የተሰማውን ጥልቅ ሐዘን እንደገለጸም መግለጫው ጠቁሟል። የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዝዳንት ሙክታር ከድር እንዲሁም በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የሲቪል ሰርቪስ ሚኒስትር አስቴር ማሞ ከፓርቲ ኃላፊነት የተነሱት በራሳቸው ፈቃድ መሆኑንም ጠቅሷል መግለጫው። ሁለቱም አንድ እርከን ዝቅ ብለው የስራ አስፈጻሚ ኮሚቴ አባል ሆነው እንዲቀጥሉ መወሰኑንም አመልክቷል። በክልልና በፌዴራል መንግስት ያላቸውን ስልጣን በተመለከተ ግን መግለጫው የጠቀሰው ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ